አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ወንድሞችና እህቶች ዛሬ ትንሽ ለእናንተ ይዤላችሁ የቀረብኳት ምንድን ነው? በጣም አሳሳቢና አስፈላጊ ስለሆነ ነው። እሱ ምንድን ነው? ሙራቀበቱላሂ ሱብሓነሁ ወተዓላ አላህን መጠባበቅ የሚል ነው። አላህን ሰዎች ተተጠባበቁ አላህ ያየኛል፣ አላህ ይሰማኛል፣ አላህ ይመለከተኛል የሚል አስተሳሰብና ፍራቻ ካላቸው የፈለገ ቢሆን ምንም መጥፎ ነገር ሊናገሩ፣ መጥፎ ሊሰሩ፣ ቢዲዓ ሊሰሩ፣ ሽርክ ሊሰሩ፣ የተለያየ ማዕሲያ ሊሰሩ አይችሉም። የፈለገ ቢሆን ማለት ነው። ሙራቀባ ካላቸው ሙራቀባ በሰው ልጆች በጣም ግዴታና ወሳኝ ነው። ኢነ ሚን አህሚል ኡሙሪ ለቲ ቡዒተ ቢሃ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ተታዘዙበት ዋናውና በጣም አሳሳቢ የሆነው ምንድነው? ሙራቀባ ነው። እሱ ተዝኪየተ ኑፉሲ ነፍስን ማጽዳት ነው። ነፍስን ማጽዳት የሚባለው ነገር በጣም ወሳኝ ነው። ነቢያችን ዐለይሂ ሰላቱ ወሰላም የተላኩትም ደግሞ ለዚሁ ነው፣ ነፍስን ለማጽዳት ነው። ነፍስ እንግዲህ ነቢያችን ዐለይሂ ሰላቱ ወሰላም ሽርክን ቲያጸዱ፣ ቢድዓን ቲያጸዱ ኖረዋል። የተለያየ ወንጀልን ማለት ነው ቲያጸዱ ማለት የጃሂልያ የነበረን አስተሳሰብ ሁሉ ቲያጸዱ ኖረዋል ነቢያችን ዐለይሂ ሰላቱ ወሰላም። አላህ ምን ይላቸው በቁርአን ላይ ወለዚ በዓተ ፊል ኡምይይነ ረሱለን ሚን አንፉሲሂም የትሉ ዐለይሂም አያቲሂ ወዩዘኪሂም ይላቸዋል። ወዩዐሊሙሁሙል ኪታበ ወልሒክማ ይላቸዋል አላህ በቁርአን ላይ። አላህ ማለት ያ ነው። አላህ ማለት ያ የሆነ ጌታ ነው። መላእክተኛን ማለት ነው በነዛ በማህበረሰቦች በነዛ በሰዎች ኡምይ በሆኑ ህዝቦች መካከል ከራሳቸው መላእክተኛ የላከ ነው ይላል አላህ። ከራሳቸው የላከ ነው። በእነሱ አንድ ቤት በቋንቋቸው የሚናገር ከራሳቸው ጎሳ የሆነ የላከ የሆነ ነው አላህ ብሎ ማለት። የትሉ ዐለይሂም አያቲሂ የአላህን አንቀጽ የሚያነብላቸው ሆነ በእነሱ ላይ የአላህን ተአምር የአላህን አንቀጽ የሚያነብ ሆነ። ወዩዘኪሂም የሚያጸዳቸው የሆነ ተሽርክ የሚያጸዳቸው፣ ተቢድዓ የሚያጸዳቸው፣ ካሉባልታ ታሉ አስተሳሰብ ተማይረባ ነገር የሚያጸዳቸው የሆነ ማለት ነው። መላእክተኛ ከውስጣቸው ማለት ነው የላከ የሆነ ነው አላህ ብሎ ማለት ይላል። ስለዚህ በጣም ለሰው ልጅ ምን ያሳስባል? ምን ያስፈልጋል? ሙራቀባ ያስፈልጋል። አላህ ይሰማኛል፣ አላህ ያያኛል ብሎ ማሰብና ውስጡ ማስቀመጥ፣ ይሄ በጣም ሙራቀባ ግዴታ ነው። ሙራቀባ ስለሌለ እኮ ነው ሰዎች ማለት ነው እንደ ልባቸው ተንስተው ሰው የሚዘልፉት፣ እንደ ልባቸው ተንስተው ቢድዓ የሚሰሩት፣ እንደ ልባቸው ተንስተው የፈለጉትን ነገር ማለት ነው እስልምና ላይ የሌለውን ነገር እስልምና ያልፈቀደላቸውን ነገር የሚፈጽሙት ሙራቀባ ስለሌላቸው እኮ ነው። አላህ ይሰማኛል፣ አላህ ያየኛል፣ አላህ ይመለከተኛል፣ አላህ በእኔ ላይ ተጠባባቂ አድርጎብኛል የሚባለውን ነገር ውስጣቸው ስለሌለ እኮ ነው እንደፈለገ የሚሆነው ማለት ነው። ስለዚህ ይሄ ግዴታ ነው። ወዐለቀ አላሁ ፈላሐል ዐብዲ አላህ የባሪያውን ፈላህ ማለት ነው አንጠልጥሎታል። ቢተዝኪየቲ ነፍሲሂ ነፍስን በማጽዳት እንግዲህ የአንድን ባሪያ ፈላህ መውጣትን አንድ ባሪያ ወንድም ይሆን ሴትም ማለት ነው አንድ ባሪያ ፈላህ የሚወጣው በምንድን ነው? ቢተዝኪየቲ ነፍስ ብሎ አላህ አንጠልጥሎታል ማለት ነው። ወዛሊከ በዕድ አን አቅሰመ አቅሳመን ሙዐደደቲን አላህ ማለት ነው ብዙ ማላዎችን ከማለ በኋላ ሱረቱ ሸምስ ላይ ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ ወነሃሪ ኢዛ ጀለሃ ወለይሊ ኢዛ የግሻሃ ወሰማኢ ወማ በነሃ ወልአርዲ ወማ ጡሃሃ ብሎ ሄዶ ማለት ነው አላህ ምን ይላል? ብዙ ማላዎችን ተማለ በኋላ ቀድ አፈልሐ መን ዘካሃ አለ። በቁርጥ ማለት ነው ነፍሱን ያጸዳ ሰው በቁርጥ ማለት ነው ፈላህ ወጣ፣ ነጃ ወጣ ይላል አላህ። ብዙ ማላዎችን ከማለ በኋላ ማለት ነው ቀድ አፍለሐ መን ዘካሃ ነፍሱን አጸዳ። ነፍሱን ያጸዳ ሰው በቁርጥ ፈላህ ወጣ፣ ነጃ ወጣ ይላል አላህ ሱብሓነሁ ወተዓላ። ይሄ ማለት ምን ማለት ነው? ተሽርክ ነፍሱን ያጸዳ ተሽርክ። እንግዲህ አክበሩል ከባኢር ትልቁ ወንጀል ምንድን ነው? ሽርክ ነው። ተሽርክ ነፍሱን ያጸዳ፣ ተቢድዓ ራሱን ያጸዳ፣ ምላሱን የጠበቀ ተማዕሲያ የዳነ ይሄ ምንድነው? ፈላህ ወጣ ብሎ አላህ ሱብሓነሁ ወተዓላ የባሪያውን ፈላህን አንጠልጥሎታ ማለት ነው። በምንድን ነው አንጠለጠለው? ቢተዝኪየቲ ነፍሲ ነፍስን በማጽዳት ነው አላህ የባሪያውን ፈላህነትን ያንጠለጠለው ማለት ነው። ብሎ ምንድናል? ሙራቀበቱላሂ ፊ ሲሪ ወልዓለን አላህን መፍራት አላህ ይጠባበቅኛል ማለት ፊ ሲሪ ወልዓለን ነው። በድብቅ የሚሆን በይፋ
ፊ ወልባጢን በውስጥም ይሁን በዟሂር በባጢንም ይሁን በዟሂር አላህ ይሰማኛል፣ አላህ ያየኛል ብሎ አላህን መፍራት ይህ ምን ይባላል? ሙራቀባ ይባላል። ስለዚህ ይህ አሳሱል አዕማል ልቀልብያ ሙራቀባ ደግሞ የቀልብ ማለት ነው ስራዎች መሰረት ነው። በቀልብ የሚሰሩ ስራዎች መሰረቱ ምንድን ነው? ሙራቀባ ነው። ሰውየው አላህ ማለት ነው ያየኛል፣ ቀልቤን አላህ ያየዋል፣ ይመለከተዋል፣ ይሰማዋል፣ ያያል የሚባል ነገር ውስጡ ማለት ነው የሚያድርባ ከሆነ ወላሂ በመላሱ መጥፎ አይናገርም። በመላሱ በፍጹም መጥፎ አይናገርም። ወዑሙዱሃ አለዚ ተቁሙ ዐለይሂ ምሰሶዋ ደግሞ የዛች የስራ ምሰሶዋ ደግሞ ሰውየው የሚቆምባት ነው። እንግዲህ አላህ ማለት ነው አላህ በሱ ላይ ግዴታ ያደረገበት ነገር ሊሆን ይችላል። እነ ሶላት፣ እነ ዘካ፣ እነ ሐጅ፣ እነ ዑምራ የመሳሰሉ የአላህ ሐቆች ብዙ ናቸው። የፍጡራን ሐቅ አለ። በዛ በሚቋመቆሙበት ነገር ላይ ያ ዑሙዱ ነው፣ ዋናው ምሰሶ እሱ ነው። ያንን ለመስራት ግን ምን ያስፈልጋል? ሙራቀባ ያስፈልጋል። አላህ ይሰማኛል፣ አላህ ያየኛል፣ ይቆጣብኛል ብሎ ማሰብ ግዴታ ነው። አላህ በቁርአን ላይ ምን ይላል? ኢነላሃ ካነ ዐለይኩም ረቂባ ይላል። አላህ በእናንተ ላይ እኮ ተጠባባቂ አድርጎባችኋል ይላል። አላህ ተጠባባቂ አድርጓል። የሰውን ልጅ እንዲፈልግ እንዳይሆን ተጠባባቂ አድርጓል ማለት ነው። ፊ ቀውሊሂ ነቢያችን ዓለይሂ ሰላቱ ወሰላም ሰብሰብ ያለ ሐዲስ ተናግረዋል። ወቀድ ጀመዐ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀውሊሂ አኒል ኢሕሳን ጅብሪልን ማለት ነው መጣና ስለ እስልምና ንገረኝ አላቸው። አኽቢርኒ አኒል ኢስላም አላቸው። አምስቱንም የእስልምና መሰረት ነገሩት። አኽቢርኒ አኒል ኢማን አላቸው። ስድስቱንም የኢማን መሰረት ነገሩትና አኽቢርኒ አኒል ኢሕሳን አላቸው። እስቲ ደግሞ ስለ ኢሕሳን ደግሞ ንገረኝ አላቸው። ስለ ኢሕሳን ንገረኝ ስላቸው ነቢያችን ዓለይሂ ሰላቱ ወሰላም ምን አሉት? አንተዕቡድ አላህ ከአነከ ተራሁ አሉት። አላህ እንድትገዛው ነው ልክ እንደምታየው ሆነ እያየ ነው ብለህ ነው አላህ መገዛት። ይሄ ማለት ነው ትናገርም አላህ ያየኛል ብለህ መናገር ነው። ፈኢን ለም ተኩን ተራሁ ፈኢነሁ የራክ። አንተ እንኳ አላህን ባታየው አላህ ደግሞ አንተን ይመለከትሃልና አሉት ነቢያችን ዓለይሂ ሰላቱ ወሰላም። ይሄ በጣም ከባድ ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም የዘገቡት የሆነ ሐዲስ ነው ማለት ነው። ወሚን ሰመራቲ ሙራቀበቲ ልዓብድ የረበሁ ፍሬው ምንድን ነው? አንድ ባሪያ አላህን ፈጣሪውን የመጠባበቁ ፍሬው ተመሩ ምንድን ነው? አልቡዕዱ አኒል ማዕሲያ ነው። ተወንጀል መራቅ ነው። ከማ ጃአ ፊ ሐዲሲ ሰባ ነቢያችን ዓለይሂ ሰላቱ ወሰላም አቡ ሁረይራ በዘገቡት ሐዲስ ቡኻሪ ሙስሊም ላይ የተዘገበ ሐዲስ ነው። አለዚነ ዩዚልሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ይላል። እነዛ ነገ የውመል ቂያማ ቃሚያ ተደፍቶባቸው ፀሐይ የስንዝር ቀድር ያክል ቀርባ ላባቸው እስተ ጉልበታቸው ድረስ እስንብርታቸው ድረስ እሳንገታቸው ድረስ ላብ ዘፍቋቸው ላባቸውን ጎንጨት የሚሉ ሰዎች አሉ ይባላል። ላባቸውም ደግሞ የሚያዘፍቃቸው ማለት እንደ ወንጀላቸው መጠን ማለት ነው። ያኔ ማለት ነው ኸልቁ ያኔ ዋይ ሲልና መከራ ሲወርቅበት አርሽ ጥላ ስር የሚጠለሉ 7 ሰዎች አሉ ነቢያችን ዓለይሂ ሰላቱ ወሰላም። ከነዛ ከ7 ሰዎች መካከል አንዱ ማን ነው? ረጁሉን አንድ ሰው አለ አሉ። ዲዓቱሁ ኢምራአቱን ሴት ጠራችው። ዛቱ መንሶቢን ወጀማሊን በጣም ውብ የሆነች መልከኛ የሆነች ሴት ጠራችውና ምን አላት? ፈቃለ ኢኒ አኻፉላህ አላት። እኔ እኮ አላህን እፈራለሁ አላት። ይህም እኮ ሙራቀባ እኮ ነው። መልከኛ ሴት ናት። ለዝሙት ለፋሒሻ ና ብላ ትጠራው ውብ የሆነች ሴት ትጠራው ምን አላት? ፈቃለ ኢኒ አኻፉላህ የሚል ሰው ነው። እኔ አላህን እፈራለሁ። ይሄ እኮ ሙራቀባ ነው። አላህን እኮ ተመፍራቱ የተነሳ ነው ይሄን የሚለው። ስለዚህ ሙራቀባ ማለት በጣም ከባድ ነው። አላህን ልንፈራ ይገባል ነው እና ፈልኢሕሳኑ ኢሕሳን ብሎ ማለት ማዕናሁ ሙራቀበቱላሂ ፊ ሲሪ ወልዓለን። ሙራቀባ ብሎ ማለት አላህን ማለት ነው መፍራት ነው። እንግዲህ ኢሕሳን ብሎ ማለት አላህን መፍራት ነው በውስጥም ሆነ በዟሂር ማለት ነው። ወቢል ሙሐፈዘቲ ዐለል ፈራኢዲ አላህ በአንተ ላይ ግዴታ ያደረገብህን ነገር መጠባበቅም ሊሆን ይችላል። ጾም ሊሆን ይችላል። ሶላት ሊሆን ይችላል። ሶላት ልጀማዓ ሊሆን ይችላል። ብዙ ነገራቶች አሉ። አላህ በሰዎች ልጆች ላይ ግዴታ ያደረገው ብዙ ነገራቶች አሉ። ወነዋፊል ሱናዎችን በመጠባበቅም ሊሆን ይችላል። ሙራቀባ ብሎ ማለት የሶላት ሱናዎች አሉ ብዙ ተቆጥሮ የማይዘለቁ እነ ቅብልያ፣ ብዕድያ፣ የሌሊት ሶላት እና ዱሃ ብዙ ሶላቶች አሉ ነዋፊሎች።
ስፍር ቁጥር የሌላቸው ብዙ ሱናዎች አሉ። እነዛ በመጠባበቅ ሊሆን ይችላል። ሌላ ደግሞ የሶደቃም ሱና ሊሆን ይችላል። ብዙ ሱና አለ የሶደቃ እነዛን በመጠባበቅ ሊሆን ይችላል። ሙራቀባው ወጅቲናቢል ሙሐረማት ሐራምን በመራራቅ ሊሆን ይችላል። ሐራምን በመራራቅ ሐራምን ነገር በመተው ወልመኩሩሃት የሚጠላ ነገር በመተው ሊሆን ይችላል ሙራቀባው ማለት ነው። ስለዚህ ይህን ነገር ሰዎች ሙራቀባቸውን ከአላህ ጋር ያለው ሙራቀባ ታላጠናከሩ በጣም አደጋ ላይ ይወርቃሉ ማለት ነው። አደጋ ላይ ይወርቃሉ። በተለይ ይሄ በቲክቶክ ላይ የምንቀርብ ሰዎች መላሳችን እንዲያስረዘም ሰው እየተሳደብን ነው ያለ ነው። ነቢያችን ዓለይሂ ሰላቱ ወሰላም ሰው አልተሳደቡም። ሽርክን አውግዘዋል። ሽርክን አስወግደዋል። ሽርክን አንኮታኩተዋል። ነቢያችን ዓለይሂ ሰላቱ ወሰላም ቢድዓን አስወግደዋል፣ አንኮታኩተዋል። በጃህልያ ጊዜ የነበረውን ማለት ነው መጥፎ አስተሳሰብ ሁሉ ነቢያችን ዓለይሂ ሰላቱ ወሰላም አስወግደዋል። ታዲያ በቲክቶክ እየቀረቡ ሰው መሳደብ፣ ሰው መዘለፍ ምን አመጣው? ለስድቡ ሰዎች ምን ይላሉ? ሸር አድርግልን ይላሉ፣ ሸር አድርጉልን ይላሉ፣ ላይክ አድርጉልን ይላሉ። ለስድብ ሸሩን ሸር በሸር አይወገድም እኮ መጥፎ በመጥፎ አይወገድም። አረፍቱ ሸር ላሊ ሸር ይባላል እኮ ሸርን አወቅኩት ግን ለሸር አይደለም ይባላል። መስጂድ ሲቃጠል የነቢያችን ዓለይሂ ሰላቱ ወሰላም ክብር ሲነካ እስልምና ሲወገዝ ሸር የማያደርጉ ሰዎች ለስድብ ሲባል ስድብ ሲሰሙና ቲያው ሸር ያደርጋሉ፣ ላይክ ያደርጋሉ። ይሄ አግባብ አይደለም። ሰው ለመሳደብ ቪዲዮ ይሰራሉ። ሰው ለመሳደብ ይሄ አይደለም። በትህትና ነው እስልምናን ማስፋፋት በትህትና ነው፣ በመሳደብ አይደለም። ቁርአን አውቃለሁ እያለ ቁርአን ተፍሲር አውቃለሁ እያለ ቁርአን ተነትናለሁ እያለ የሚቀርብ ስንት አለ። ቁርአን አልወጉ እየፈሰረ በቲክቶክ ላይ እየቀረበ ወላሂ ሱብሃንአላህ ብዙ አለ። ስለዚህ ሁላችንም ቢሆን እኔ ከሌከል የምለው ነገር የለኝም። አላህ ልንፈራ ይገባል። ስድብ ከባድ ነው። አትሳደቡ። ይሄ ቲክቶክ ይታወቃል። ሰካራውም ይመጣል፣ እብዱም ይመጣል። የእብድ ሰፈር ነው። አጠቃላይ የተወሰኑ ሰዎች ሷሊህ የሆኑ ሰዎች የተወሰኑ ሰዎች ይኖራሉ። እነዛ ልንገድፋቸው መሲህ ሲቃጠል እሪ የሚሉ የነቢያችን ዓለይሂ ሰላቱ ወሰላም ክብር ሲነካ እሪ የሚሉ ሰዎች አሉ። እነዛ ልንገድፋቸው ይገባል። የነቢያችን ክብር ሲነካ ኦሚ ሰዎች አሉ። ልንገድፋቸው ይገባል። ነቢያችን ተሰደቡ ማለት ነቢያችን ክብራቸው ተነካ ማለት መስጂድ ተቃጠለ ማለት እስልምና ተነካ ማለት ነው። በህይወታችን መጣ ማለት ነው። ያንን ነው ላይክ የሚደረገው ያ ነው። ሸር የሚደረገው ያ ነው። ስለ ቢዲዓ ማስተማር ግዴታ ነው። ስለ ሽርክ ማስተማር ግዴታ ነው። ሰው በቲክቶክ ቀርቦ ሰው ሊሳደብ መቶ ላይክ አድርጉልኝ ይላል፣ ሸር አድርጉልኝ ይላል። ስድብ መሳደብ መሽሩዕ ነው? ሸሪዓው ይፈቅዳል? ላ። ስለዚህ አላህን ልንፈራ ይገባል ማለት ነው። ይሄን ለማስታወስ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።